የነፍሴ ፍጹም ሰላም የሆንክ በሰማያት የምትኖር እግዚአብሔር ሆይ አመሰግንሃለሁ። ጌታ ሆይ በፍጹም ፍቅር ዓለምን የወደድክ እግዚአብሔር ሆይ በወደቅሁ ጊዜ ጠላቴ እንዳይበረታብኝ በግልጽና በስውር በማወቅና ባለማወቅ የሠራሁትን ኀጢአቴን ሁሉ ይቅር በለኝ። የልጅነት ኀጢአቴን አታስብብኝ፣ ይቅርታ ዘወትር ይጎብኘኝ። ጌታ ሆይ በቀዩ እባብ በዲያብሎስ ሠራዊት የሚደርስብኝን መንፈሳዊ ጥቃት በትዕግሥት እንድወጣው አንተ እርዳኝ። መገፋቴንና በደሌን አይተህ ከጥቃታቸው ሰውረኝ። ግፍን የማይፈሩ አይሁድ በአደባባይ የዘበቱብህ በተቀበልከው መከራም ለሁሉ መድኃኒት የሆንክ ክርስቶስ ሆይ ለመንፈሳዊ ሥራ እንዳልተጋ ሁለንተናዬን አስሮ ሊጥለኝ የተነሣውን ዲያብሎስን በስምህ አጥፋው። ጥቃትም እንዳያደርስ መለኮታዊ ጥበቃ የእሳት አጥር ሆኖ ያቃጥለው። ጌታ ሆይ ቸር አባት ሆይ በዚህ ሌሊት ከእኔ ጋር ያሉትን ሁሉ ባርካቸው። ከሚያስፈራ ሌሊት ከድንጋጤ ከዘራፊና ከነፍሰ ገዳይም ጠብቀን። የታመሙ ቢኖሩ ማራቸው፣ ያዘኑትን አጽናና፣ የታሰሩትም ይፈቱ። በጠላት ወጥመድ ተጠልፈው በኑፋቄ በክህደት በጥንቈላና በሟርት በድፍረት ኀጢአት የሚዋትቱትን ሁሉ መልሳቸው። ጌታ ሆይ ግድ የለሾችን ከእንቅልፋቸው አንቃቸው። እናት አባት የሌላቸውን አስብ፣ ባልቴቱን ጐብኝ። የወደቁትንም አንሣ፣ የታመሙትንም ፈውስ። በዚህ ምሽት ወደ አንተ የሚጠሩትንም ዕረፍትን አድርግላቸው። እግዚአብሔር ሆይ ቀኑን ሁሉ ለመንግሥትህ ወንጌል የደከሙትን ባርካቸው። የመላእክትህ ጥበቃ በዚህ ሌሊት ከእኔ ጋር ይሁን። እኔን ሊያጠቃ የሚያሴረውን ሁሉ ይገሥጹት። የጥፋት መረቡን በዚህ ቤት ሊዘረጋ የሚዘጋጀውን የመናፍስት ኃይል ያድክሙት። የታወከ ሌሊት እንዲሆን የሚያደባውን የጠላትን ምኞት ከንቱ ያድርጉት። ስምህ ይጠብቀን፣ ከለላና ጥላ ሆኖ ለማለዳው ብርሃን በሰላም ያብቃን። እግዚአብሔር ሆይ የቅዱስ ምስጢርህ ምንጭ የሆነችውን ቅድስት ቤተ ክርስቲያንን አስብ። በመባዘን ላይ ያሉትን የርስትህን መንጋዎች ተመልከት። የተጣሉትን አንሣ፣ ያረጁትንም አድስ። ኀጢአተኛ የምሆን የእኔን የከንፈሬን ፍሬ የልቦናዬንም ሐዘን የዐይኖቼንም እንባ ሳትንቅ ተቀበል። ይህ ቀን በስምህ የተባረከ ቀን ይሁንልኝ። ቀኝህ ትደግፈኝ፣ በድካሜም ሁሉ ታበርታኝ። የአንደበቴን ነገር አከናውን፣ የእጆቼንም ሥራ ባርክ። በሰው ሁሉ ፊት ሞገስ ሁነኝ። በመንገዴ የተጋረጠውን አጥር አንሣ፣ ጐርባጣውንም አቅናልኝ። ጌታ ሆይ አብሬ ከምሠራቸው ጋርም እንድስማማ ልሁን። ማንንም እንዳልጐዳ ጠብቀኝ። ለሰው ሁሉ ጠቃሚ አድርገህ ሥራኝ። በመግባትም በመውጣቴም አንተ ጠብቀኝ። እግዚአብሔር ሆይ ጠላት እንደ ስንዴ ሊያበጥረኝ በተዘጋጀበት በዚህ ጊዜ ሊቀ መላእክት ቅዱስ ሚካኤልን ፈጥነህ ወደ እኔ ላከው። የሠራዊት አለቃ ሚካኤል ሆይ በዚህ ክፉ ዘመን ኢያሱን እንደ ረዳህ በሰልፌ ውስጥ እኔንም ትረዳኝ ዘንድ ና። እግዚአብሔር ሆይ አቤቱ ፈጣሪዬ ሆይ ደስ የሚል የብስራት ቃል ዘወትር ከእርሱ በሚሰማው በደጉ መልአክ በቅዱስ ገብርኤል ምልጃ በምድራዊት መቅደስህ ሆኜ የማቀርበውን ጸሎት በሰማያዊት መቅደስህ ሆነህ ትሰማኝ ዘንድ እለምንሃለሁ። እግዚአብሔር ሆይ የሚረዳኝ የለምና ከእኔ አትራቅ። እግዚአብሔር እረኛዬ ነው፣ እግዚአብሔር መታመኛዬ ነው። በለመለመ መስክ ያኖረኛል፣ በዕረፍት ውኃም ዘንድ ይመራኛል። እግዚአብሔር ሆይ ካንተ ውጭ የሚረዳኝ የለምና ከእኔ አትራቅ። ጌታ ሆይ በእመቤታችን በቅድስት ድንግል ማርያም በቅዱስ ሚካኤልና በቅዱስ ገብርኤል ስም
በጻድቃን ሰማዕታት፣ በቅዱሳን ሁሉ ስም እለምንሃለሁ። ጌታ ሆይ ካንተ ውጭ የሚረዳኝ የለምና ከእኔ አትራቅ።